አንዳንድ ሰዎች ጠንካራ የሚያብረቀርቅ ጤናማ ጸጉር ያላቸው ሲሆን ሌሎች ደግሞ በዝግታ እድገት ወይም በጸጉር ማነስ የሚቸገሩበት ምክንያቶች ምን እንደሆኑ አስበው ያውቃሉ? ብዙ ሰዎች ተአምር ለማግኘት ተስፋ በማድረግ በሻምፖዎች፣ ቅባቶችና ተጨማሪ ምግቦች ላይ ብዙ ገንዘብ ያወጣሉ። ነገር ግን አንድ አስፈላጊ ነገር ብዙውን ጊዜ ችላ ይባላል። እሱም የአመጋገብ ስርዓት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ዩቲዩብ ቤተሰቦቼ? ዛሬም በአዲስ ቪዲዮ ተመልሻለሁ። እስከ መጨረሻው አብራችሁን ቆዩ። ጸጉሩ በጸጉር ቅል ውስጥ ካሉ ትናንሽ መዋቅሮች የሚበቅሉ የጸጉር ፎሊክልስ ተብለው ይታወቃሉ። እነዚህ ፎሊክልስ ጤናማ ጸጉር ለማምረት የማያቋርጥ የንጥረ ነገሮች አቅርቦት ያስፈልጋቸዋል። ሰውነቱ የተወሰኑ ቫይታሚኖች፣ ማዕድናትን፣ ጤናማ ቅባቶችን ወይም ፕሮቲን በበቂ ሁኔታ ካላገኘ ጸጉሩ ሊዳከም፣ ሊቀንስ ወይም በዝግታ ሊያድግ ይችላል። ዛሬ በሳይንሳዊ ምርምር የተረጋገጠ ጤናማ የጸጉር እድገትን የሚደግፉ 8 ምግቦችን እንመለከታለን። እነዚህ ምግቦች ጸጉር በአንድ ሌሊት እንዲያድግ አያደርጉም። ነገር ግን ሰውነቱ ሚዛናዊ አመጋገብ ሲመገብ ጤናማ ጸጉር እንዲኖሩት ከፍተኛ ሚና ይጫወታል። አንደኛ፣ እንቁላል ለጤናማ ጸጉር በጣም ጥሩ ከሆኑ ምግቦች አንዱ ነው። ምክንያቱም በሁለት አስፈላጊ ንጥረ ነገሮች የተሞላ ነው። እነሱም ፕሮቲን እና ባዮቲን ሲሆኑ ጸጉር በአብዛኛው የሚዘጋጀው ኬራቲን ከሚባል ፕሮቲን ነው። ሰውነቱ አዲስ ጸጉር ለማምረት የሚያስችል በቂ ፕሮቲን ያስፈልገዋል። በቂ ፕሮቲን ካላገኙ ሰውነቱ ከጸጉር እድገት ይልቅ ለበለጠ አስፈላጊ ተግባራት ቅድሚያ ሊሰጥ ይችላል። እንቁላል ባዮቲንን ይዟል። የባዮቲን እጥረት ያለባቸው ሰዎች የጸጉር ማነስ ሊያጋጥማቸው ይችላል። ምንም እንኳን እውነተኛ የባዮቲን እጥረት ያልተለመደ ቢሆንም ከፕሮቲንና ከባዮቲን በተጨማሪ እንቁላሎች ሴሌኒየም፣ ዚንክና አጠቃላይ ጤናን የሚደግፉ ሌሎች ንጥረ ነገሮችን ይሰጣሉ። ነገር ግን ሰውነቱ ከሚፈልገው በላይ ብዙ እንቁላሎችን መመገብ ጸጉር በከፍተኛ ፍጥነት እንዲያድግ አያደርገውም። ሁለተኛ፣ አሳ በኦሜጋ 3 የበለጸገ ከፍተኛ ጥራት ያለው ፕሮቲን፣ በርካታ ቫይታሚኖችንና ማዕድናቶችን ይዟል። የኦሜጋ 3 ቅባቶች አጠቃላይ የራስ ቆዳ ጤናን ለመደገፍ ይረዳሉ። ጤናማ የራስ ቆዳ ለጸጉር ከረጢቶች የተሻለ አካባቢን ይሰጣል። አሁን 2 ጠቃሚ ምግቦችን ተመልክተናል። የጸጉር ዘለላዎች ጤናማ ሆነው እንዲቆዩ የሚያስፈልጋቸውን ቫይታሚኖችንና ማዕድናትን የሚሰጡ ተጨማሪ ገንቢ ምግቦችን እንመልከት። ሶስተኛው ምግባችን ጎመን ሲሆን በጣም በንጥረ ነገር የተጠናከሩ ቅጠላማ አረንጓዴ አትክልቶች ናቸው። ጎመን በብረት፣ በፎሌት፣ በቫይታሚን ኢ፣ በቫይታሚን ሲ እና ማግኔዥየም የበለጸገ ነው። እነዚህ ንጥረ ነገሮች በሙሉ ጤናማ ጸጉርን በመጠበቅ ረገድ ወሳኝ ሚና ይጫወታሉ። ብረት ቀይ የደም ሴሎችን በሰውነት ውስጥ ኦክሲጅንን እንዲሸከሙ ይረዳል። ይህም ወደ ጸጉር ከረጢቶች ጭምር ሲሆን የብረት መጠን በጣም ዝቅተኛ ከሆነ አንዳንድ ሰዎች የጸጉር መርገፍ ሊያጋጥማቸው ይችላል። ቫይታሚን ሲ ሰውነቱ ከእጽዋት ምግቦች ብረትን እንዲወስድ ይረዳል፣ እንዲሁም ኮላጅንን ለማምረት ይረዳል። ቫይታሚን ኤ የራስ ቆዳ እርጥበት እንዲይዝ የሚያደርገውን ተፈጥሯዊ ዘይት ለማምረት ይረዳል። ሆኖም ቫይታሚን ኤ ከመጠን በላይ ከተጨማሪ ምግቦች ወይም ሰፕሊመንት ማግኘት ለጸጉር መርገፍ አስተዋጽኦ ሊያደርግ ይችላል። ስለዚህ የጤና ባለሙያ ሌላ ምክር ካልሰጠ በስተቀር በዋናነት በተፈጥሯዊ መንገድ ከምግብ ማግኘቱ ጥሩ ነው። አምስተኛ፣ ለውዝ። እንደ አልመንድ ያሉ ለውዝ ትናንሽ ናቸው፣ ነገር ግን በንጥረ ነገሮች የተሞሉ ናቸው። እንደ ቫይታሚን ኤ፣ ዚንክ፣ ጤናማ ቅባቶችና የመሳሰሉትን ይሰጣሉ። ለውዝ ጤናማ ጸጉርና የራስ ቆዳን ለመደገፍ የሚረዳ ጤናማ ቅባቶችንና አስፈላጊ ንጥረ ነገሮችን ይሰጣል። ስድስተኛው ምግባችን ዘሮች ናቸው። በተለይም የዱባ ዘሮችና የሱፍ አበባ ዘሮች ሲሆኑ ምንም እንኳን ትናንሽ ቢሆኑም ዘሮች በአጠቃላይ ጤናን የሚደግፉ ንጥረ ነገሮች የበለጸጉ ናቸው። የዱባ ዘሮች ዚንክ፣ ብረትና ጤናማ ቅባቶችን ይሰጣሉ። የሱፍ አበባ ዘሮች ደግሞ በጣም ጥሩ የቫይታሚን ኤ ምንጮች ናቸው። ዚንክ በመደበኛ የጸጉር ከረጢት ተግባር ውስጥ ሚና ይጫወታል። ከባድ የዚንክ እጥረት ከጸጉር መርገፍ ጋር የተያያዘ ነው። ነገር ግን እጥረት በማይኖርበት ጊዜ ተጨማሪ ዚንክ መውሰድ ጸጉር በፍጥነት እንዲያድግ እንደሚያደርግ አልተረጋገጠም። ሰባተኛ፣ ባቄላና ምስር። ባቄላና ምስር ተመጣጣኝ ዋጋ ያላቸው በፕሮቲን፣ ብረት፣ ዚንክ፣ ፎሌትና ባዮቲን የበለጸጉ ናቸው። ባቄላና ምስር በተጨማሪም በፋይበር የበለጸጉ ናቸው። ይህም አጠቃላይ ጤናን ይደግፋል።
የመጨረሻው ምግባችን እንጆሪ ነው። እንጆሪዎች በቫይታሚን ሲ እና አንቲኦክሲዳንትስ የበለጸጉ ናቸው። አንቲኦክሲዳንቶች የሰውነት ሴሎችን ፍሪ ራዲካልስ ከሚባሉ ያልተረጋጉ ሞለኪውሎች ከሚመጡ ጉዳቶች ለመጠበቅ ይረዳሉ። ድንገተኛ ከባድ ወይም የማያቋርጥ የፀጉር መርገፍ ካስተዋሉ ከጤና ባለሙያ ጋር መነጋገር አስፈላጊ ነው። አንዳንድ ጊዜ የፀጉር መርገፍ ከብረት እጥረት፣ ከታይሮይድ ችግሮች፣ ከተወሰኑ መድኃኒቶች ወይም ተገቢ ሕክምና ከሚያስፈልጋቸው ሌሎች የጤና ችግሮች ጋር ሊዛመድ ይችላል። ጤናማ ፀጉር እንዲኖሩት ከፈለጉ የተመጣጠነ ምግብ መመገብ፣ የራስ ቅሉን እርጥበት መጠበቅ፣ ጭንቀትን መቆጣጠር፣ በቂ እንቅልፍ መተኛት እና የራስ ቆዳውን መንከባከብ ያስፈልጎታል። እነዚህን የመሳሰሉ ጠቃሚ ቪዲዮዎች እንዲደርሶት የደወል ምልክቷን በመጫን እንዲሁም ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ለወዳጅ ዘመዶ ያካፍሉ።